በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክብርና ምስጋና ለሰማዕቱ ቅዱስ ጊዮርጊስ ሲሆን እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ በእኛ አንደበት የሚነሳ አልነበረም፣ ግን እግዚአብሔር ይመስገን ብዙ ነገር አድርጎልናል። ክብር ምስጋና ለሰማዕቱ። እንዲያውም እንኳን አደረሳችሁ ውድ የኢትዮጵያ ተከታታዮቻችን፣ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ያላችሁ በሰላማችሁ ይብዛልን። ዛሬ ደግሞ የሰማዕቱ የቅዱስ ጊዮርጊስ የእመቤታችን የድንግል ማርያም የቤዛዊተ ዓለም የዓለም መድኃኒት የቸር መድኃኔዓለም እናት ወላዲተ አምላክ አቁራሪተ መዓት የእሷን ምስክርነት ይዘንላችኋል። የስውሯ ማርያም እናቴ እና እንደዚህ ይዘን መጥተናል። እንዴት ነበር? ጀምር እኔ ልጀምረው። ጅማሬውን የጀመርናት ጅማሬው ምንድን ነው? ያው ከሁለት ወር በፊት በጣም ታሜ ነበር። ሁላችሁም ታውቃላችሁ። ፋሲካ ጾም ሊፈታ 15 ቀን ሲቀረው ነው በጣም ታሜ ሆስፒታል የገባሁት ማለት ነው። በታመምኩበት ሰዓት የጀመረኝ በ26 እንደዛ ነበረ እና በዛ በ26 ነፍስ ውጪ ነፍስ ግቢ ነበረ። በጣም ታምሜ ነበር። በሰፊው ይሄንኛው እንኳን ምስክር ነው፣ በደንብ እንመጣበታለን። ከዛ እንደዛ ሆኖ ግን እስከ ዛሬ ወር እስከ ሚያዝያ 23 እንግዲህ ያኔ መጋቢት ላይ ማለት ነው እስከ መጋቢት 26 የጀመረኝ እስከ ሚያዝያ 23 ድረስ ጨለማ ነበር መሰለኝ። ያኔ በጣም ጨለማ ነው፣ የማይነጋ ሌሊት ነው የሚታየኝ። አዎ በቃ ተስፋ ቆርጫለሁ። ጧትና ማታ ግደለኝ፣ ውሰደኝ፣ ለምን አትወስደኝም ወደ አንተ ነው። ከባድ ነበር ህመሙ ማለት ነው። እና በዛ ውስጥ እያለሁኝ በእናታችን በእመቤቴ በቅድስት ኪዳነ ምሕረት ዕለት ያው በቀደም የመሰከርነው ምስክርነት መንፈሱ ታሰረ። ከታሰረ በኋላ አዲስ መንፈስ ገብቷል። ያው ይመቸዋል የሚል ጸሎት ስለማያስደርሰኝ ማለት ነው። ያው ስለማሰግድ እና ገባ አዲስ መንፈስ። ጨለማው እንዳለ ነው፣ ግን ማንም በዛ ውስጥ ግን እንዳለሁኝ አያውቅም። እናት ደግሞ በጣም ኃይለኛ ጭንቀት ውስጥ ነበረች። ባለቤቷ በርሜል ሄዶ ነበር። እንደገና ሌላም ጭንቀት ውስጥ ነበረች እና ያንን አንድ ወር ሙሉ እንደዛ ሲሆን ማለት ነው እማስታወሳት አንድ ቃል ብቻ ነው። ምንድነው እሱ? እናት ለመድኃኔዓለም አሳልፈሽ ስጭ፣ መድኃኔዓለም ታሪክሽን ይቀይራል፣ ለእሱ አልቅሽና አንብተሽ ስጭ ያልኳት ቃላት ብቻ ናት ማስታወሳት በዛ አንድ ወር ውስጥ ማለት ነው። ያንን ቃላት ብያት በቅዱስ ዑራኤል ቀን በጣም ተስፋ ቆርጬ በጧት ተነስቼ እዚህ ጋር በጣም ተናድጄ ቁጭ ብዬ ለምን አትገለኝም አልኩት። በቃ በጣም ተናድጄ ለምን አትገለኝም፣ መኖር አልፈልግም፣ ውሰደኝ ነው ያልኩት። ለምን ትክክለኛ በቃ ይሆናል አይደለ? ተበሳጭቶ አንድ ሰው የራሱ ቃል ነኛ፣ ግን በዛ ሰዓት በጣም ተበሳጭቼ ነው እንደዛ ምነው ስል በጣም ትኩር ብላየችን። ከዛ በፊት እንደዛ ተናግሬ አላውቅም። ስናገር እሷ ሰምታኝ አታውቅም። እኔ ውሰደኝ እላለሁ፣ እሷ ግን አታውቅም። ምክንያቱም እንቅልፍ የለም፣ እንቅልፍ በፍጹም እንቅልፍ አልተኛም። እማድረው ቁጭ ብዬ ነው። እንዲህ ትራስ ደርብና እንዲህ ነው የምታኘው ማለት ነው። እና ከኔ ይልቅ እሷ ትሰቃያለች። ሙቀት የለም፣ ሙቀት ነው፣ መቃደር አለ፣ ብዙ ነገሮች አለ።
ያው ሳውዲ ላይ ያላችሁ ሁላችሁም ታውቁታላችሁ። እና የዛን ሰዓት ነው እንግዲህ ከዛ በኋላ ያለውን ቀጥያችሁ ሸንገሩ እንደዛ ነበር። ያው ግን የመጨረሻው ቃላት ዞሮ ዞሮ ውሰደኝ የምትለው እንደዛ ሲሆን በጣም ነበር የደነገጥኩት ማለት ነው። ስለሽ እስከዚህ ድረስ ደረጃ ነበር እንደ ያኔ አታውቁም ደግሞ ያንን ነገር ሁሉም ምሳሌ ታወሩኛላችሁ። እኔ እኮ ምንም አላውቅም፣ ምንሽንም አላውቀውም ነው ያልኳት። ሳወራሽ ያለው እንጂ ግን እኔ አወርቼሽ አላውቅም። ተስፋ መቁረጥም እንደስልሽ በወንድ በተወሰነ ደረጃ የምረዳው እኮ አለ እኮ ግን ይሄን ሀክል እስከዛ ደረጃ ድረስ ነው ወይ የሚለውን ግን ብዙ ምክንያት ማለት ነው። እንደዛ ብስቲ በጣም ነበር የደነገጥኩት። ከዛ መፈከር ጀመርኩኝ ማለት ነው። ከዛ ለምንድን ነው ሳይ ሰማት ጸበላለ ገና ነው ማታ መልካውን አደረስን ማድረስ አለብን አልሽ። አይዋ እንደ ነገ ሰማቱ ሊሆን እንደ ዛሬ ማታ መልካውን ማድረስ አለብን ብለሽ መልካውን አደረስንና ጸበሉም ነበር እምነቱም ነበረ መልካው የተደረሰበትን መጀመሪያ ታጥቤ ስለነበር ልክ ጸሎት መልካውን ስንጨርስ ሙሉ ሰውነቴ ነው እንደዛ ነበር ሙሉ ሰውነት ነበር። ከዛ ቀባዋት ከዛ ያኔ እምነት ቅባ ቅዱስ የጸበል ውሃ ሶስት ነው ማለት ነው። ጸሎት ያደረግንበት ነው ማለት ነው። የጸሎቷ የሰማዕቱ ቅዱስ ጊዮርጊስ መልካ የተደረሰበትና የራሱ ደሜ ቤት ነው ቅዱስ ጊዮርጊስ እምነት ደግሞ ነበረ። ከዛ ቅባ ቅዱስንም ራሳችን ጸሎት ያደረግንበት ነው እንጂ ከቤተክርስቲያን የመጣ ምናምን አለ። ግን እኛ ግን ቅባ ቅዱስ እንዲሆን ስለምንፈልግ ቅባ ቅዱስ ብለን እንጠራዋለን ማለት ነው። ራሳችን ጸሎት አድርገንበት የምንጠቀምበት ማለት ነው። ያንን አደረኩትና ከዛ ሙሉ ሰውነቷን ቀባዋት ማለት ነው። ከዛም በኋላ ያው ሁሉም ነገር ዘጋ የሰማዕቱ ስለሆነ ከሰማዕቱ ጋር ነው ዞሮ ማውራት ያለብኝ ማለት ነው። ከዛ ሰማዕቱ ቅዱስ ጊዮርጊስ እባክህን ይሄንን ሰው ጨለማ የሚታያት እንደገና መሞት ነውና ይሄንን ነገር አንተ ካላው ላይ አንሳላትና እባክህን ቢያንስ ይሄንን ለ3 ቀን በተደጋጋሚ አደርገዋለሁ ነው ያልኩት ማለት ነው። ከዛ በቃ ሌላ ደግሞ ሻማ በራለሁ ብዬ እቺን ነው የተሳልኩት ነው የነገር ነገር አልኩትና እባክህን ብዬ ለማንኩት። ከዛም ወይዘን እንደዛ አደረኩኝ። ቢያንስ የዛን ሳሊ ከዛ ጠዋት ላይ ሶሪ ትደግ ተስፋ ነው ያየሁት ማለት ነው። ስልሽ ጠዋት ሲነሳ የሆነ ነገር ቀለለኝ ምናምን ብላ ስትለኝ ኦኬ ብዬ ዝም ነው ያልኩት ማለት ነው። ምንም ነገር ያልኩት ነገር የለም። ከዛ በሁለተኛው ቀን ደግሞ እንደዚህ ማታም እንደዚህ ተቀባኋት። አሁን ደግሞ አረ በጣም ቀለለኝ ምናምን ብላ ስትለኝ እንደምናገር በሁለተኛው ቀን ወይኔ ዛሬ ምንም ተስፋ መቁረጥ የለም በዛ ላይ የሚታየኝ ወደፊት ትልቅ ብርሃን ነው። እቺን ቃላት ነው የተናገርኩት ስልሽ ሁለተኛው ቀን ላይ ነው። ስትይ እንዴ ምን ሆንሽ ስላት አይ ሀይሚ እስከዛሬ በፊት እንጠቀማለን ቅባ ቅዱስ እምነት ጸበሉን ጸሎት የምናደርግበትን እንትን እንልና ቀላቅለን ሁሉም ያለንን እምነት ቀላቅለን የምንጠቀመው እንዴ ይሄን እኮ ያደረኩት ትለኛ ስላት የሰማዕቱን ብቻ ነው ሰማዕቱ አንተ ታምርክን አሳይኝ ብዬ የሰማዕቱን ብቻ ነው ለይቼ ያረኩታሽ። አይ ሰማዕቱ ብቻ ነበር ሌላ እምነት አልቀላቀልኩም ማለት ነው። ከዛ እንደዛ ብላ ስትለኝ ከዛ እኔ ራሱ አላስችላለኝ ማለት ነው። እንዴ ለምንድን ነው የማልናገረው ብዬ አይ ግን እኮ ለሰማዕቱ እንደዚህ ላይ ተቀብተሽ ነበርና ለሰማዕቱ ደግሞ ነገር ነበር ብዬ ከዛ ነገርኩሽ። ተዛነጋሽ በሶስተኛው ቀን እንደገና ተቀባች። እግዚአብሔር ይመስገን። ተስፋ መቁረጥ ጠፍቷል። ጭራሽ ራስን ማጥፋት ምናምን የሚባል ነገሮች ውድም አሉ ማለት ነው። እንደዛ ሆኖ ደግሞ እኔ የገረመኝ የሰማዕቱ ድንቅ ስራ ማለት ነው። ልክ ሶስተኛው ቀን ላይ ጓደኛዬ ደወለች። ሶስተኛው ቀን ላይ አይ ጨረስኩ ማለት ነው። አስታውሳለሁ መጣልኝ ደግሞ እንትን ብዬ ነገርኩሽ እንደው ቅቤ ተገኘልኝ። ከዛ የስውሯ ማርያም ቅቤ ያለኝ እሱን እየተጠቀምኩ ነው ትለኛለች ልጅ ነው ማለት ነው። በእናትሽ ትንሽዬ ላኪልኝ ያልኳት። ከዛ እሷም አንድ መላያ አትሆንም በጣም ትንሽዬ ናት።
ትንሽ ነበር። ከዛ እሱ ደግሞ ቆይ እንደውም ማለት ነው ያ እንዴት ነበር ስልሽ ሲመጣ ፈተና አለው። መሻወር ሲመጣ እንዴት ነበር ፈተና? መጀመሪያ ቅቤው ከመምጣቱ በፊት ፈተና በዛ። ሴትዮዋ ደሞዛችን ደርሶ ስጭን ብንላል እኔ ቅባ ቅዱስ እንዲመጣ በጣም ጓጉቻለሁ ማለት ነው። በነገራችን ቅቤው እንዲመጣ 5 ቀን ከ6 5 ቀን 6 ቀን 7 ነው 8 ቀን ቆይቶ 16ኛው ቀን 8 ቀን ምናምን 8 ቀን 9 ምናምን እንደዛ ነው ሲመጣ ራሱ ማለት ነው። ቀን 9 ባለ ወደ 10 ቀን ማሳለፍ ይዘንጋል። ለነገሩ ትክክል ነሽ። እንደውም የለኛው ወራ ስለካ እየደረሰ ነው። 10 20 ምናምን ቀን ቀረን እያልኩሽ ከዛ ሴትዮዋ ላይ ሆኖ የእውነት ነው የምላችሁ ቁጭ አደረገው ደግሞ እንዳልሽት ያደረገው ማለት ነው። ልጅቷ በዚህ ሰዓት እንግዲህ የዛሬ ወር ማለት ደሞዛችን ሰዓት ደርሷል ልጠይቅና መጥቶ ያመጣልኛል ነው ያልኳት። ከዛ ቢባል የለም ደሞዝ ስጭን ስንላት አንዴ ብር ጎደለ ስትል ምንድነው ልትሰጠኝ ሲሆን ማለት ነው። ከዛ ቆይ ማለት ነው መለሰች ምን ሆነሽ እላታለሁ። ብር ጎድለኛ እንደዛ ሆነ 3 ቀን 4 ቀን ቆይ መልሰው ማለት ነው። እንደገና ደግሞ ማታ መጣች ጭራሽ ከኔ ጋር ተገናኘች። በሁለተኛው ቀን መጣች ከኔ ጋር በፍጹም አልተገናኘች። እኔ እና እሷ ሴትዮዋ ማለት ነው። በስንተኛው ቀን ነው ከዛ በግድ ባስባር እንደዚህ ሰዎች በእርግጠኛ ደግሞ የዚህ ፈተና ነው ስለሆነ ገብቶና ሲጀመር ቅቤው እንዳይመጣ ነው ያልኩት። ቅቤው እንዳይመጣ ምናምን ስለሆነ ብዙ ሚናታ አልተደነቅንም። ያኔ ለምን ቀረ ምናምን ነገር ግን ያው ዞሮ የሶሲየራ ነው ግን ዞሮ መስጠታቸው እንደሆነ የማይቀር ጉዳይ ነው። ከዛ ያ ደሞዛችን ተቀበልን። በተቀበልን በሁለተኛው ቀን ሙሻወር መጣ ማለት ነው። ሙሻወር መጥቶ መሸሽ ሲደውል እንዴት ነበር? ሙሻወሩ ደወለልኝ። ከዛ እናት ብጠራት አትሰማም። ግን እኮ ያለውን ካጠገቧ ነው። አትሄጂም ብላት አትሰማኝም ማለት ነው። ሌላ ጊዜ ሙሻወር ሲመጣ ሁለታችን አብረን ነው የምንወጣው። የዛን ቀን ብጠራት አትሰማም። የት ነበር? መጥባ ነበር እንትን ውስጥ ትንሽዬ መጥባለች። መጥባው ትልቅ ስለሆነ ኩሽና ማለት ነው ውስጥ ነበረች። ብጠራት አልሰማም ማለች። ተነስቼ እኔ ገበያውን ላመጣ ሄድኩ ማለት ነው። ልክ ስደርስ ምንድን ነው የተፈጠረው? እቃውን ሰጠኝ ምናምን ከጨረሰ በኋላ ቅቤውን አመጣኸው ስለው ማለት ነው እንዴት ነበር? ምን አውቃለሁ የእውነት ነው ማለት ሻወሩ ላይ ማለት ነው ቀጭን ድምፅ ማለት ነው ሲለኝ ማለት ነው ስለ የዘብሩ ገብርኤል እንደዚህ እንደነ ያልኩት ግን በጣም የደነገጥኩት የልጁ አባባል የኔ አደነጋገር በቀጭን ድምፅ ነበር የሚመስለው። አይማ ከዛ ልክ በሩ ላይ ስደርስ ተናነቀኝ ማለት ነው። አላሸተትኩም ገና ከሱ ስቀበል ተናነቀኝ ወደ ላይ ማለት ነው። ግን በጣም ከባድ ነበር በነገራችን ላይ ተናነቀኝ ልክ ውስጥ ስገባ ያ ምንም ነገር እኮ አልነካሁት። ገና መቀበል በእጄ ብቻ ነው የነካሁት። በእጄ ብቻ ነው የተነካሽው። ገና አሰን ማለት ተከፈተ ምንም ነገር አልተባለም። ኪስ ምናምን ራሱ አሰን አይሸትም ኖርማሊ ራሱ ግን ያው ለምን መጣ አይነት ነገር ነው። በቃ ተያዝኩ ማለት ነው። በታች አለኝ ወደዚህ መጣ ነው ለፎቅ ማለት ነው። ፎቅ መጥተን ትንሽ አንተና ላይ አራት እታች ራሱ እንትን ብለው አሽተሽዋል ትንሽ አሽተሽዋለሁ። ከዛማ ቦታው ሁሉ ማለት ነው ሲነጋ ሁሉ ጭምር ቦታው ሁሉ ሲነጋ ማለት ነው ቅቤ ነው የሚለው ማለት ነው። ከዛ መጣ እዚህም መጥቶ እዚህ አልጋ ላይ ሲቀመጥ በዛ ጋር ስታረግብኝ ነው የሄድኩን ተስል ማለት ነው። ከዛ ግን በቃ ቦታው በሙሉ ቅቤ ያለነው ማለት በቃ መንፈሱ ማለት ነው። በጣም ደነገጠ ማለት ነው። ከዛ የሚገባበት ሁሉ ነው አስፈን ድራሹ ነው የደፈው የሆነ
ከዛ እናቴ ተረገማችሁ ይላል፣ ዝም ብሎ ይሳደባል። ምን ይላል በቃ የምሄድበት ግራ ገባኝ። እንዴት ደስ እንዳለኝ ማለት ነው። አንቺማ ትስቂያለሽ። አንቺ አትሳቂ፣ ራሴ ነኝ እላለሁ፣ እሷ ትስቃለች። ምክንያቱም ማለት ነው መንፈሱ በ50% ነው የሚያደርግሽ ማለት ነው። የመጀመሪያ የሆነ ሳለ ይሰውርሻል ማለት ግን የሆነ ሳለ ደግሞ 50% አንቺ አትሳቂያለሽ፣ ትስቂያለሽ። የመንፈሱ ሴራ እንደዛ ሲበተበት እንደዚህ ስለሆነ እኔ ዘና ነው ያልኩት ማለት ነው። እንደዛ አንቀት ስቃሽ ራሱ አታውቂም። እኔ በዛ ሰዓት እኔ በጣም ደስ ወይኔ መብራት እንኳን ይሄ ቅቤ ይመጣ። ምክንያቱም በቃ ምንም ነገር ውልፍት አይልም ማለት ነው። አያ ከዛ ሰማዕቱ ቅዱስ ጊዮርጊስ የጀመረውን መብራን ፈጸመችው፣ መብራን ጨረሰችው። ከዛም በኋላ በቃ ያኔ ቢያማት እንኳን ቅቤውን አምጥታ ስታደርገው ወይኔ በስላሴ እንዴት እንደሚሄዱ ማለት ነው። ደቂቃ ራሱ አይቆዩ ማለት ነው። ጸጥ ነው የሚሄዱት ማለት ነው። አይዋ እና በዚህ አጋጣሚ የስውሯ ማርያም ክብረ ምስጋና ይድረሳት። ሌሎቻቸውም የስውሯ ማርያም እምነት በነገራችን ላይ የስውሯ ማርያም እምነት ሮማን ጋር ነበረ የምንሰማው ማለት ነው። ሮቢ ምን መሰለሽ የስውሯ ማርያም አሳርፊ ማርያም ወይ ስውሯ ማርያም አሳርፊ ማርያም እና ቅቤዋ ምናምን ስትል ብዙ ጊዜ ስትሰማ ነበርና እንደው በግድ መሰረት ለማውራት ሞክሬ ነበር ወደ እንትን ማለት ነው። እግዚአብሔር ይመስገን ያው ገና አግኝተናል። ዞሮ ዞሮ ማለት ነው አግኝተናል። ትንሽም ብትሆን አግኝተናል።